የማዳም ቅመም በበረሃው ቃጠሎ የለመለመው ተስፋ። ስደት ለብዙዎቻችን ሩቅ ሆኖ ለሚታይ ገነት የምንከፍለው ውድ ዋጋ ነው። ዛሬ የምነግራችሁ ታሪክ በፎቶግራፎች ላይ እንደሚታየው ያሸበረቀ አይደለም። ይህ ታሪክ በበረሃ አሸዋ ላይ ስለፈሰሰ እንባ፣ በብረት መዝጊያዎች ጀርባ ስለታፈነ ጩኸትና በመጨረሻም ስለበቀለ ብርቱ ተስፋ ነው። ለሚ ትባላለች። የገጠር ልጅ ናት። የሁለት ልጆቿን ፊት በናፍቆት እየታያት እናቴንና ልጆቼን ካልቀየርኩ ብላ ተነሳች። የያዘችውን ስንቅ ቢኖር የአንድ ሻንጣ ልብስና የቤተሰቧን ፎቶ ብቻ አልነበረም፣ ነገን የማሸነፍ ትልቅ ተስፋ እንጂ። ነገር ግን ሳውዲ አረቢያ ምድር ላይ እግሯን እንደረገጠች ዓለም ፊቷን አዞረችባት። የገባችበት ቤት ባለቤት ማዳም እንደ ሰው ሳይሆን እንደ ግዑዝ ንብረት ነበር ያየቻት። ለሚ የሚለው ጩኸት ከጠዋቱ 11 ሰዓት ይጀምራል። ሌሊቱን 7 ሰዓት እስኪሆን ድረስ ማረፊያ የላትም። የሚያቃጥል ኬሚካል የነካካች የቆሰለ እጆቿን በውሃ እያጠበች ትሰራለች። የሚገርመው ግን የሆዷ ረሃብ አልነበረም፣ የልቧ ረሃብ እንጂ። የስልኳ ድምፅ ሲሰማ ልጆቼ የሆኑ ብላ ስትቸኩል ማዳም ስልኩን ቀምታ ሰበረችባት። አንቺ የመጣሽው ለመስራት እንጂ ለመነካረቅ አይደለም የሚለው ቃል እንደ ጅራፍ አቃጠላት። አንድ ምሽት ድካም ከአቅሟ በላይ ሆነባት። በጣም ውድ የሆነ የቻይና ዕቃ እጇ ላይ ተንሸራርቶ ወደቀ። ለክ የሚል ድምፅ ቤቱን ናጠው። ማዳም እንደ ሆነች ለሚን እየጎተተች ከቤት አወጣቻት። ካለ ደሞዝ፣ ካለ ስልክ፣ ካለ ምንም መታወቂያ በዚያ ድቅድቅ ጨለማ በረሃ ላይ ወረወረቻት። ለሚ በበረሃው አሸዋ ላይ ተዘረረች። ሰማዩን አየችው። ፈጣሪ ሆይ እዚህ ልቀር ነው ልጆቼን ሳላያቸው ስትል ተስፋ ቆረጠች። ያቺ ሌሊት ለለሚ የሞት ያህል ረጅም ነበረች። ነገር ግን ተስፋ የሚቆርጥ ልብ አምላክ የለውም ይባላል። በነጋታው አንዲት ኢትዮጵያዊ እህታችን አገኘቻት። በጭንቅ ውስጥ ሆና በሩዋን ከፈተችላት። ለሚ አዲስ ሕይወት ጀመረች። በሕገወጥ መንገድ እየተደበቀች ቀን ከሌሊት ደከመች ሳትል ሰራች። ያገኘችውን ሳንቲም ለራሷ ሳታደርግ ሀገር ቤት ላለች እናቷ ትልክ ጀመር። 5 ዓመታት አለፉ። ያቺ በበረሃ ተጥላ የነበረችው ለሚ ዛሬ ግን ጀግና ሆና ወደ ሀገሯ ተመለሰች። አውሮፕላን ማረፊያ ላይ ስትደርስ ልቧ ሊፈነዳ ደረሰ። እናቷን አየቻቸው። የልጆቿን ማደግ ተመለከተች። ልጇ ግን አላወቃትም ነበር። እማዬ ይቺ ነች ብሎ ሲጠይቅ ለሚ በደስታ እንባ ታጠበች። አረብ ሀገር የከፈለችው መስዋዕትነት ዛሬ ፍሬ አፍርቷል። ቤተሰቧ ቆንጆ ቤት ውስጥ ገብተዋል። እናቷ ሱቅ ከፍተውላቸዋል። የለሚ ታሪክ የብዙ እህቶቻችን ታሪክ ነው። በስቃይ ውስጥ ታልፎ ለክብር የመብቃት ታሪክ። በስደት ላላችሁ እህቶቼ ዛሬ መከራው ቢበዛባችሁም ነገ የምትስቁበት ቀን ሩቅ አይደለም። ታሪኩን ከወደዳችሁት ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለሌሎችም ያጋሩ።